አለይኩም ወራህመቱላሂ ወበረካቱሁ። ውድ የእሙ ረያን ቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሁሉ እንዴት ነበረ? ምሽቱ ሁሉ ሰላም? ቶሎ ተፈደሉ፣ ቡና ጠጡ። የኢትዮጵያን ቡና ማሻአላህ። የዶሮ አይን የሚባለው ይሄ ነው። እዚህ ጋ ደግሞ ያው የረመዳን ሁሉም ነገር አለ። እዚህ ጋ ልዩ ነገር አለላችሁ። ልዩ ነው እንዴ? ተናገሪ። ልዩ ነው። ወይኔ አይኔን እያየች ቶሎ አልሰጣት ብዬ መናገር አቃታት። ምስኪን ቶሎ እንብላ፣ ቆሎ እንብላ። የተገኘውን ነገር አቀራርበን ዛሬ ከጓደኛዬ ጋር ያው ተሳፍራ ነበር ነግሬያቸዋለሁኝ። ከኢትዮጵያ ይዘን መተነው ቆሎ ይችን ብቻ ለምን አመጣሽ ግን አንቺ? ለምን ትሆናለች አሁን? ጥሩ አልሰራሽም የምር። አሁን ቡና ትፈልጊያለሽ? አትፈልጊም? ስኳር እንጂ ለራስሽ አድርጊ። ስኳር አጠጭም ሲጀምር ትንሽ ዝም ብለሽ ቅመሽ። አንቺ ዝም ብሎ ይመረኛል። የኢትዮጵያ ቡና ዝም ብለሽ ያረቦቹ መሰለሽ እኔ ጥሩ አይደለም ስኳር ለጤና። ያሰላም 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 ታሉ ወላሂ ቀጭን አይደለም እና አውይ ይሄ ቀጭን ነው። ጠጭ በኋላ ጥሩ እኮ ነው። ሀሊም ወላሂ ያለ ስኳር ጠጭ ብቻውን እንደውም ይጣፍጣል። ወላሂ አይመረም። ወላሂ ኧረ ጠጭ ዝም ብለሽ እባክሽ ስኳር አጠጭ። እንደውም ጣፋጭ ነገር ሐኪሞች እኮ የሚሉት ያለ ስኳር ጠጥቶ ነው የሚሉት። ያላ ጠጭ። እኔስ ብሆን ዶክተር ቢቸግር አይደለሁ። ስሚኝ የኔንም ቃል ስሚኝ። ያለ ስኳር ጠጣሁኝ ማለት ነው። አፌ ላይ በጣም ስኳር ሆኖ ጉሮሮዬ ላይ አተላውን ሁሉ ከጀበናው አለቅልቅ የበላሁት ወላሂ አተላውን በላሁት እያላመጥኩኝ። አለቅልቀሽ ስጭኝ አልኳት አክስቴ። ያኔ እንትኑ ጣፋጩ አፍሽ ላይ እየሞላብሽ ነው። እዚህ ጉሮሮዬ ላይ ቁጭ ብሎ አተላውን እያላመጥኩት ነው። ውድ እህቶቼ ወንድሞቼ፣ የስኳር በሽታ ታውቃላችሁ ወይ? መድኃኒት የሀበሻ መድኃኒት የምታውቁትን እስኪ ንገሩኝ። ኢትዮጵያ ሄዲያ እንደዚህ ያለ በሽታ ከዛ ነው ያመጣሽው? ከዚህ ነው ይዘሽው? አረ ከዛ ነው ይዛ የመጣሽው። እኔ እዚህ የት አለ መሽ እንደዚህ አይነት ነገር አለ? ሄዲያ እዛ ተመርምራ ነው እንደዚህ አይነት በሽታ የተገኘባትና ዱአ አድርጉላት፣ አላህ አፊያ ያድርጋት። በሰው ሀገር እየተንከራተትን ወላሂ ደግሞ ጤናችንን አያሳጣን። እና የምታውቁም ካላችሁ የስኳር በሽታ የሀበሻ እስኪ ንገሩን ማለት ነው። አጅሩን ታላ ታገኙታላችሁ። በተረፈ ወይኔ አንቺ እኔን ቀለበት ምን አሳየሽ? እስኪ አሁን ምን ልትይ ነው? እኔ ባላለ ታዲያ ቀለበቴን ላውጣ ነው? ተቀይሮብሽ ነው? ጠቆረብሽ? ንገሪው እሺ ቀይር። ዳይመንድ እኮ ንገሪልኝ። በቃ አሁን ጥሩ ሀሳብ አንተሻል። እንደውም ቢልአፊያ ወላሂ አልሐምዱሊላህ። ጂቢ ጠጅ እንደዚህ ይሄ ስኳር ላነሳው ነው። አልጨምርልሽም ወላሂ እንደዚሁ ነው የምጠጪው። ረመዳን እንዴት ነው ውዶቼ? መልካም ረመዳን አላህ ያደርግልን፣ አላህ ይቀበለን፣ ስራውንም ሁሉንም አላህ ያግራለን። አንቺ ልቅዳለሽ። እሺ እኮ አንቺ ልቅዳለሽ። ነይ ጠጥተዋለች። የኔንም ልታነሳ ነው ግን አለሽ ዝቀድ ያልሻለሁ እና አበረታቱ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሰላም አለይኩም ወራህመቱላሂ ወበረካቱ።